ሰላም እንዴት ናችሁ ፋሚሊያንስ? ዛሬ እንግዲህ እንዴት 4K ቪዲዮ መስራት እንደምትችሉ አሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው የምትከታተሉ ከሆነ በጣም ብዙ ኤዲተሮች ቪዲዮአቸውን 4K ለማድረግ የሚጠቀሙባቸውን ሚስጥራዊ የሆነ አፕሊኬሽን የማሳያችሁ ይሆናል ማለት ነው። ይህንን አፕሊኬሽን ደግሞ ብዙ ሰው ያውቀውም። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። መጀመሪያ ወደ ፕሌይ ስቶር ከሄዳችሁ በኋላ ሜዶን ቪፒኤን ብላችሁ ሰርች በማድረግ እዚህ ጋር የምትመለከቱትን አፕሊኬሽን ኢንስታል ታደርጋላችሁ ማለት ነው። ከዛ ካወረዳችሁት በኋላ ቀጥታ ወደ አፕሊኬሽኑ ትገባላችሁ። ከዛ አፕሊኬሽን ውስጥ ከገባችሁ በኋላ ቪፒኤን ግዴታ አክቲቬት ማድረግ ስላለብን ነው። ያው ያለ ቪፒኤን እና በቪፒኤን ትልቅ የሆነ ልዩነት ስላለው ማለት ነው። ኤዲት ስናደርግ እዚች ጋር ማለት ያለብን ታፕ ቱ ኮኔክት ሳይሆን ከላይ አንድ የሀገር ምልክት አለች። እሷን አንድ ጊዜ ክሊክ አድርገን ወደ ሪጅኖቹ እንገባለን። ከዛም በኋላ ዩናይትድ ስቴትስ ወይም ደግሞ ዩናይትድ ኪንግደም እንመርጣለን ማለት ነው። ከዛም በኋላ ኮኔክት የምትለዋን አንድ ጊዜ ክሊክ እናደርጋለን ማለት ነው። ከዛም በኋላ ክሊክ ካልነው በኋላ የ30 ሰከንድ አድ ያስገባል። ያው እሱን እናይና ከዛም በኋላ እዚች ጋር ሪኩዌስት ሲጠይቀን ኦኬ ብለን ኮኔክት ያደርግልናል ማለት ነው። እዚች ጋር እንደምትመለከቱት ኮኔክት አድርጎልናል። ከዛም በኋላ ቀጥታ ወደ አፕሊኬሽናችን ነው የምንሄደው ማለት ነው። እንወጣና ወደ ካፕከት አፕሊኬሽናችን እንሄዳለን። ከዛ ካፕከት ከሄድን በኋላ አዲስ ፕሮጀክት አድ እናደርግና የምንፈልገውን ክሊፕ እናስገባለን ማለት ነው። ቀድመን ኤችዲ ማድረግ የምንፈልገውን ክሊፕ። ከዛም በኋላ ከስር ኤችዲ የምትለዋን አንድ ጊዜ ክሊክ አድርገን ኤችዲ ቪዲዮ እናደርገዋለን ማለት ነው። ከዛም በኋላ እዚች ጋር ኤችዲ ማድረግ የምንፈልገው ክሊፕ ይሄ ነው። ከዛም ከገባን በኋላ ክሊፓችንን አድ ካደረግን በኋላ ቀጥታ ወደ ኢፌክትስ ወደምትለዋ በተን እንሄዳለን ማለት ነው። ከዛም በኋላ ኢፌክትስ የምትለውን አንድ ጊዜ ክሊክ አድርገን በኋላ እዚች ጋር ቪዲዮ ኢፌክትስ የምትላለች እሷን አንድ ጊዜ ክሊክ እናረጋታለን ማለት ነው። ከዛም በኋላ እዚች ጋር ክሊክ ካደረግን በኋላ እዚች ጋር ምንድነው ማድረግ ያለብን? እዚች ጋር ሰርች በተኑ ጋር ሄደን ሶፍት ብለን ሰርች እናረጋለን ማለት ነው። ይሄ ሶፍት የሚለው አማራጭ ወይም ደግሞ ሶፍት የሚለው ቪዲዮ ኢፌክት ማለት ነው። ለምንድነው የሚጠቅመን ካላችሁ ቪዲዮአችሁን በደንብ ላይቱን ጎላ አድርጎ ለማሳየት እና እዚች ጋር ላይትኒንጉን በጣም ከፍ ለማድረግ ነው ማለት ነው። እንደምትመለከቱት እዚች ጋር 80 አካባቢ ያደርጋታለሁ። ከዛም በኋላ እቺን እንደምፈልገው ለጥጣትና ወደ ኢፌክትስ ድጋሚ መሄድ ይኖርብናል ማለት ነው። ነገር ግን እዚች ጋር ኢፌክቷን በደንብ ጎላ ለማድረግ አድጀስት ወደምትለው አማራጭ መሄድ ይኖርብናል ማለት ነው። አድጀስት ደግሞ የምናደርገው ለምንድነው? ኢሜጃችንን በደንብ ሻርፕን ለማድረግ እና በደንብ ኤችዲ የመሆን እድሉን ከፍ ለማድረግ ነው ማለት ነው። እዚች ጋር ሻርፕን የምትለዋን 100 እናደርጋታለን። እናም ደግሞ አንዳንድ አስፈላጊ ነገሮች ሊኖሩ ይችላሉ። ያው ሃይላይት ምናምን የምትለዋን እዚች ጋር 15 አደርጋታለሁ። እናም ደግሞ ከፈልጋችሁ ሳቹሬሽንን መጨመር ትችላላችሁ በደንብ ከለርፉል እንዲሆን ማለት ነው ኢሜጁ። ከዛም በኋላ እዚች ጋር ድጋሚ ወደ ኢፌክት መለስና ከላይ ሰርች በተኑ ላይ ስማርት ሻርፕን ብዬ ሰርች አድርጋለሁ ማለት ነው። ከዛ እዚች ጋር ስማርት ሻርፕን ካልን በኋላ እቺኛዋን ኢፌክት እመርጥና አድጀስት ወደ ማድረግ እንገባለን ማለት ነው። እዚች ጋር ስማርት ሻርፕን የምትለውን ካረግን በኋላ እዚች ጋር እነዚህን አድጀስትመንቶች እዚች ጋር አስቀምጬላችኋለሁ ስንት ማድረግ እንዳለባችሁ ማለት ነው።
ከዛም በኋላ እዚች ጋር ስማርት ሻርፕን የምትለዋን እስከምፈልጋት ፖዚሽን ድረስ አረዝማታለሁ ማለት ነው። አሁን ደግሞ እዚች ጋር ኤክስፖርት አደራረጓን ምናምን አሳያችኋለሁ። ከዛም እዚች ጋር ኳሊቲዋን ወደ 4K ከቀየራችሁ በኋላ ፍሬም ሬቷን 30ም 45ም ቢሆን ችግር የለውም። ከዛም በኋላ እዚች ጋር ሜጋባይት ፐር ሰከንድ የምትለዋን ከስር ማለት ነው ያለችው እንደምትፈልጉት አድጀስት ታደርጋላችሁ። እሱም ብዙም ችግር የለም፣ ዋና 4K ማድረጋችሁ ነው ማለት ነው። እናም ደግሞ አሁን የቪዲዮ መጀመሪያ ላይ እንዳልኳቸው ብዙ ኤዲተሮች በሚስጥር የሚጠቀሙባቸውን አሪፍ የምለውን አፕሊኬሽን አሳያችኋለሁ ማለት ነው። ወደ ፕሌይ ስቶር ከገባችሁ በኋላ ዊንክ ብላችሁ ሰርች ታደርጋላችሁ። ከዛም በኋላ እዚች ጋር የምትመለከቷትን አፕሊኬሽን ኢንስታል አድርገን እንገባለን ማለት ነው። ይህ አፕሊኬሽን ደግሞ ምንድነው ጥቅሙ ላላችሁን ደግሞ ኤክስትሪምሊ ኤችዲ ለማድረግ ነው ማለት ነው። ኳሊቲያችንን ከ4K ቪዲዮነት ወደ ኤክስትሪም የሆነ 4K ቪዲዮ እንድናገኝ ማለት ነው። ከዛም በኋላ እዚች ጋር ኢንስታል ካደረግን በኋላ ኦፕን ብለን ወደ አፕሊኬሽኑ እንገባለን ማለት ነው። ከዛም በኋላ ወደ አፕሊኬሽኑ ከገባን በኋላ አይ አክሴፕት ኤንድ አግሪ ዘ ተርምስ የሚለውንና ከስር አንድ አግሪመንት አለች፣ እሷን አንድ ጊዜ ክሊክ አድርገን ኮንቲኒው እንላለን ማለት ነው። ከዛም በኋላ እዚህ ጋር እንደምትመለከቱት ወደ አፕሊኬሽኑ ወይም ደግሞ ወደ ዳሽቦርዱ አስገብተውናል። ከዛም በኋላ አንዳንድ ሪኳየርመንቶችን አለው ካላችሁ በኋላ እዚች ጋር አንዳንድ እንትኖች ይመጡላችኋል። ሰብስክራይብ ነው ምናምን የሚሉ ብዙ አዶች ይመጣሉ። እነሱን ኤክስ ወይም ደግሞ ስኪፕ እንላቸዋለን ማለት ነው። ከዛም በኋላ ከላይ እዚች ጋር ማለት ነው ያከበብኩት ቦታ ላይ ኳሊቲ ኢንሃንሰር የምትላለች ማለት ነው። እዚች ጋር ኳሊቲ ኢንሃንሰር የምትላለች እሷን አንድ ጊዜ ክሊክ አድርገን እንገባለን ማለት ነው። ከዛም በኋላ እዚች ጋር ጥራት የምንመርጥበት ነው። ቅድም እንዳልኳችሁ እንግዲህ ኤክስትሪምሊ ኤችዲ ለማድረግ የምንጠቀመው ነው ብያችኋለሁ። እዚች ጋር የምትፈልጉትን ኳሊቲ ትመርጡና ትራይ ናው የምትሏን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ እዚች ጋር አክሰስ ይጠይቃችኋል። አክሰሷን ደግሞ አለው ኦል የምትሏን አንድ ጊዜ ክሊክ አድርጋችሁ ወደ አድጀስትመንቱ ትገባላችሁ ማለት ነው። ከዛም በኋላ እዚች ጋር በምትመለከቱት መልኩ ማለት ነው ዳውንሎድ ስሉታላችሁ። ከዛም በኋላ ዳውንሎድ ያደርግላችኋል ማለት ነው። እዚህ ጋር እንደምትመለከቱት አፕሎድ አድርጎ እየጨረሰልኝ ነው፣ ኤክስፖርት ያደርግልናል። ከዛም በኋላ ክሊፓችንን ወደ ጋለሪያችን ኤችዲ አድርገን ወይም ደግሞ ኤክስትሪምሊ ኤችዲ አድርገን አስተካክለን ጨርሰናል ማለት ነው። ከዚህ በኋላ ወደ ቲክቶክ ወይም ደግሞ ወደ ምንፈልገው ሶሻል ሚዲያ ፖስት አድርገን ቫይራሊቲውን በደንብ መጨመር እንችላለን ማለት ነው። የዛሬ ቪዲዮአችን ይሄንን ይመስል ነበረ። ቀጣይ በምርጥ ቪዲዮ መመለሳችን ስለማይቀር ሰብስክራይብ ያደረጋችሁ ጠብቁን። ይቻማችሁ።